የተከበራችሁ የሀገሬ ኢትዮጵያ ሚዲያ ተከታታዮች ለሰዓቱ የሚሆን መረጃዎችን ይዤላችሁ መጥቻለሁ። ከኔ ጋር ቆዩ። መልካም ቆይታ። መንግስት በፓስተሮቹ በኩል ጴንጤውን አፍኗል። ከኛ ሀገር ፓስተሮች በጥሩ ስብዕናቸውና አስተምሯቸው እግዚአብሔርንም ሕዝብንም በታማኝነትና በቅንነት የሚያገለግሉ እንዳሉ ሁሉ የሕዝብና የሀገር ጉዳይ ግድ የማይላቸው ለሆዳቸውና ለቅጦት ኑሯቸው ያደሩ ብዙ ናቸው። ይሁን እንጂ ሁሉም በሚባል ደረጃ የሕዝብና የሀገር ጉዳይ ግድ የማይላቸው ከመንግስት ላገኙት ወይም ገና ለሚያገኙት መሬት ለመንግስት አድረው መንግስት እንዳይከፋባቸው የሚጠነቀቁ ጌታ የሾመው ገዢ ስለሆነ እግዚአብሔር በቀባው ላይ እጃችን አናነሳም ብለው ሕዝብ ላይ የሚፈጸመውን ግፍ ሀገር ላይ የሚፈጸመውን በደል እያዩ እንዳላዩ ዝም ያሉት ግን ሁሉም ናቸው። የኦርቶዶክስ አማኞች በአርሲ ላይ ተደጋጋሚ ግፍና ጭፍጨፋ ሲደርስባቸው ለይስሙላ ካልሆነ በቀር ጠንከር ያለ መንግስትን የሚያስደነግጥ መግለጫ እንኳን ማውጣት አልሆነላቸውም። በአማራ በኦሮሚያና በትግራይ ላይ የታወጀውን ጦርነት ሲያወግዙና ጦርነቱ እንዲቆም መንግስትን ሲቆጡ አላየንም። የትኛውም የሃይማኖት መሪ ከፈጣሪም ከህዝብም ከመንግስት የበለጠ ስልጣን የተቀበለ እንደመሆኑ መጠን እጃቸው ላይ ያለውን ስልጣን ሊጠቀሙበት ሲገባ በምንቸገረኝነት ዳር ሆነው ተመልካች ሆነዋል። ዳር ሆነው መመልከታቸው የሚቆጭና የሚያሳዝን የሚያስገምታቸውም ጉዳይ ሆኖ እያለ ጭራሽ ዝነኛ የኪነ ጥበብ ሰው ቴዲ አፍሮ ያወጣውን የህዝብ ብሶት ያዘለ የ4 ኪሎ ቤተ መንግስትን ጨካኝ አገዛዝ ያጋለጠ አልበም ለመተቸትና ለማንኳሰስ ከጨካኞቹ የ4 ኪሎ ቤተ መንግስት ባለስልጣናት ውዳሴ ለማግኘት ሲታትሩ አይተናቸዋል። እርግጥ ነው ዘፋኝነት በመጽሐፍ ቅዱስ የሚነቀፍ የሥጋ ሥራ ተብሎ የተገለጠ ኃጢአት ነው። ነገር ግን ከአልበሙ ውስጥ ፈልቅቀን ዳስጣል ልቤ የሚለውን ብናወጣው ዘፈን ሳይሆን የህዝብ እንባና ሐዘን እንደመሆኑ ዘፈኑን ባያበረታቱ እንኳ ሐሳቡን መደገፍ ባይችሉ እንኳ ባያጣጥሉትና ከፍ ዝቅ አድርገው ለመሳደብ ባይቸኩሉ ጥሩ ነበር። የሆነ ሆኖ ግን እነዚህ ሆዳቸው አምላካቸው የሆኑ ፓስተሮች መንግስት የሃይማኖት ነጻነት በማስመሰልና ለማታለያ የሚታደሉትን መሬት አማሏቸው የመንግስት አፍ ሆነዋል። እሱም ሳይበቃ ምዕመኑን ለበላይ ባለስልጣናት ተገዛ በሚል የመጽሐፍ ቅዱስ አንድ ጥቅስ በመምዘዝ ህዝቡ ጸጥ ብሎ እንዲገዛ እየሰበኩ ካፋቸው ቃል እንዳይወጣ አድርገውታል። መንግስት ዘላለም አይቆይምና እግዚአብሔር ከወንበራቸው ላይ ሲነቅላቸው ያኔ በሚሰብኩትም ይሁን በሌሎች የሃይማኖት ተከታዮች ዘንድ መናቅ ይሆንባቸዋልና ቀን ሳለ ዛሬ ለግፉ አንቢጮሁ መልካም ነው እንላለን። አርቲስት ጌትሽ ማሞ በስደት አሜሪካ ገብቶ ታክሲ ላይ እየሰራ መሆኑን ተናገረ። የጠቅላይ ሚኒስትር አብይ አህመድ የቀድሞ ጓደኛና አብሮ አደግ እንደሆነ ጠቅላይ ሚኒስትሩ ራሳቸው የተናገሩለት ጌትሽ ማሞ በአገር ቤት ያለው የግፍ አገዛዝ ስላሳዘነው ለመሰደድ እንደተገደደ ተናግሯል። ጌትሽ ማሞ ባለው አገዛዝ እጅግ እንደሚያዝንና ስሙ የጠቅላይ ሚኒስትሩ የቅርብ ጓደኛ ተብሎ ከሳቸው ስም ጋር መጠራቱ እንደሚያሳዝነው ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆኑት አቶ አስረስ ማረ ከአንከር ሚዲያ ጋር ባደረጉት ቆይታ ንቅናቄያቸው ሲከተሉ የነበረውን የቅስቀሳ ስልት በተመለከተ ያልተጠበቀ ግልጽ አስተያየት ሰጥተዋል። አመራሩ በወቅታዊ የትግሉ ሂደት ዙሪያ በሰጡት ሰፊ ማብራሪያ የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስራዎችን እንደ ህዝብ ማነሳሻ የመጠቀም ስሌት ውጤታማ እንዳልነበር አምነዋል። አቶ አስረስ ማረ በአንከር ሚዲያ ቀርበው በሰጡት ምላሽ በተለይ ወጣቱ ወደ ትግል ሜዳ ለመሳብ የሚያደርገው ጥረት ውስጥ የቴዲ አፍሮ ሙዚቃዎች የነበራቸውን ሚና ገምግመዋል። እንደ አመራሩ ገለጻ የድምፃዊ ሙዚቃዎች በህዝቡ ዘንድ ያላቸው ትልቅ ተጽዕኖ ለፖለቲካዊና ወታደራዊ ንቅናቄው እንደ ትግል ግብዓት ይታይ ነበር። የቴዲ አፍሮ አዲስ አልበም ለአመጽ የሚያነሳሳ ወጣት ለመቀስቀስ ይረዳናል ብለን መገመታችን ስህተት ነበር ያሉት አቶ አስረስ የጥበብ ስራው ካለው መንፈሳዊና ሀገራዊ ይዘት አንጻር ለተፈለገው የአመጽ ተግባር አልመች ማለቱን ገልጸዋል። አመራሩ ለሚዲያው እንደገለጹት የቴዲ አፍሮ ሙዚቃዎች በውስጣቸው የያዙት መልእክት ከጥላቻ ይልቅ ፍቅርን ከግጭት ይልቅ እርቅን የሚያስቀድም በመሆናቸው ወጣቱን ለጦርነትና ለአመጽ ለማነሳሳት የሚደረገውን ጥረት አላገዙትም። ይልቁንም ሙዚቃዎቹ በሰው ዘንድ የሚፈጥሩ ስሜት ረጋ ያለ ሀገራዊ ኩራት በመሆኑ ንቅናቄው ከሚፈልገው ፈጣንና ቁጣን መሰረት ካደረገ የቅስቀሳ ስልት ጋር ሊጣጣም አልቻለም።
እኛ የፈለግነው ወጣቱ በቁጭት ተነሳስቶ ወደ ተግባር እንዲገባ ነበር። ነገር ግን የቴዲ ሙዚቃዎች ህዝቡን ወደ ሰላምና ወደ ማሰላሰል የሚወስዱ ናቸው ሲሉም በምላሻቸው አመልክተዋል። አቶ አስረስ ማረ በዚሁ ቃለ ምልልሳቸው ወደፊት የንቅናቄውን ዓላማ ለማስረዳትና ወጣቱን ለማደራጀት የሚጠቀሙባቸው መንገዶች ከዚህ ካለፈው ስህተት ትምህርት የተወሰደባቸው እንደሚሆኑ ፍንጭ ሰጥተዋል። እንዳልካቸው ዘነበ በብዙዎች ግራ የሚያጋቡ ንግግሩና ድርጊቱ ይታወቃል። በቲክቶክ በሚያደርጋቸው ክርክሮችና በተለያዩ ጉዳዮች ላይ የሚለቃቸው መልእክቶቹ ቁጣን ሲቀሰቅሱበት ታይተዋል። በተለይ ልጁ አንዳንድ የሚናገራቸው ንግግሮች ቦታን ያልመረጡና ጊዜን ያላማከሉ በመሆናቸው ተቃውሞን አስነስተውበታል። ከሰሞኑ ደግሞ አርቲስት ቴዎድሮስ ካሳሁን ባወጣው አልበም የተሰጡ አስተያየቶችን ተንተርሶ የግል ምልከታውን ሰጥቷል። እሱም ጩኸት አስነስቶበታል። በዘፈኑ አብይ አህመድ ፈርቷል፣ ቤተ መንግስት ተረብሿል የምትሉ አብይ አህመድ በእርግጥ አይፈራም። ስልጣን ላይ ከመምጣቱ በፊት በገንዘብም በሴኩሪቲም አንቱታን ያተረፈችውን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ ከመለስ እግር ስር ቁጭ ብሎ በረከት ስምዖን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልጠበቁት ያደረገ ሰው ነው እያለ ጠቅላይ ሚኒስትሩን እያንቆለጳጰሰ ህዝብ ላይ ቀልዷል። እንዲህ አይነት ለፈስፋሳ የሆኑት ከራሳቸው ምቾት ባሻገር የህዝብና የሀገርን ችግር ለማየት ያልታደሉ ትናንሽ ሰዎች እግዚአብሔር ይርዳቸው፣ ልቦና ይስጣቸው እንላለን። ለዛሬ የነበረን ዝግጅት ይህንን ይመስላል። ለብርቱ የበለጠ እንድንሰራ አስተያየታችሁና ሰብስክራይባችሁን እንጠብቃለን። መልካም ጊዜ።